ብዙ ኢትዮጵያውያን በኦንላይን ገንዘብ ለማግኘት የሚቸገሩበት ዋነኛው ምክንያት ምን ይመስላችኋል? የክህሎት ማነስ፣ የክፍያ ስርዓት ወይስ ሌላ ነገር? ብዙ ሰዎች ክህሎቱ አላቸው፣ ነገር ግን እነዚህን ክህሎቶች በኦንላይን ወደ ገቢ መቀየር ሁልጊዜ ቀላል ባለመሆኑ ይቸገራሉ። አሪፍጌት የተሰኘ አዲስ ሀገር በቀል ፕላትፎርም የኦንላይን ትምህርትን፣ የኮርስና የፍሪላንስን ስራ በአንድ ቦታ በማሰባሰብ እንዲሁም ሀገር ውስጥ ባሉ የክፍያ አማራጮች በመታገዝ የዚህን ችግር ከፊል ክፍል ለመፍታት እየሞከረ ይገኛል። እኔ ራሴ ጊዜ ወስጄ ፕላትፎርሙን የሞከርኩት ሲሆን ጎልተው የወጡ ሶስት ነገሮች እነዚህ ናቸው። አንደኛ፣ አሪፍጌት ተጠቃሚዎች ተግባራዊ ክህሎቶችን የሚማሩባቸው በርካታ ዲጂታል ኮርሶችን ያቀርባል። በዚህም በዓለም አቀፍ ፕላትፎርሞች ላይ የሚያጋጥመውን የውጭ ሀገር የክፍያ ችግሮችን ያስቀራል። ሁለተኛ፣ ለሌሎች የምታካፍሉት እውቀት ወይም ክህሎት ካላችሁ ኮርሶችን ወይም ዲጂታል ፕሮዳክት በማዘጋጀት የሀገር ውስጥ ክፍያዎችን በሚደግፈው በዚህ ፕላትፎርም በኩል ወደ ገንዘብ መቀየር ወይም ሞኒታይዝ ማድረግ ትችላላችሁ። ሶስተኛ፣ ፕላትፎርሙ ድርጅቶችን ከሀገር ውስጥ ባለሙያዎች ጋር ያገናኛል። የኤስክሮ ስርዓቱም ስራው ተጠናቆ እስኪጸድቅ ድረስ ክፍያን በመያዝ ሁሉንም ወገኖች ከአጭበርባሪዎች ለመጠበቅ ይረዳል። ታዲያ እንደ ዩዴሚ ወይም አፕወርክ ላሉ ፕላትፎርሞች ፍጹም ምትክ ሊሆን ይችላል ወይ? አሁን ላይ ገና ነው። አሁንም ቢሆን የኮርስ ስብስቡን ማሳደግ፣ የፍሪላንስ ኔትወርኩን ማስፋት እንዲሁም ተጨማሪ ተጠቃሚዎች ሲቀላቀሉ አሰራሩን እያሻሻለ መሄድ ይኖርበታል። ነገር ግን ትክክለኛ የሆነ ችግርን በመፍታት ላይ ይገኛል። አሪፍጌትን ጎብኝታችሁ እራሳችሁ ሞክሩትና ንገሩኝ። ፎሎ ናፊያድ ፒስ አውት።